ያለ ዛሬ ጉድ ሆኜላችሁ አላውቅም። ጉድ ሆኛለሁ ዛሬ ማለት ነው። ያመጣችኝ ሴትዮዬ ነበረች ያደረሰችኝ። ከዛ እኔ ነኝ የማደርስሽ እኔ ነኝ የማመጣሽ ስላለችኝ እኔ ደግሞ $50 ብቻ ነው ይዤ የመጣሁት የምከፍለው ማለት ነው። የታክሲ ብር ምንም ነገር አላስኩኝም። ከዛ እሷን እየጠበቅኩኝ እያለ ደወለችልኝና ማዳም መንገድ ስለተዘጋጋ መምጣት አልቻልኩም ታክሲ ያዥና ሂጂ አላለችኝም። እኔም አፍሬ እሺ ብዬው በእግሬ እየሄድኩ ነው በእግሬ። ምክንያቱም የታክሲ ብር አልያዝኩም ካልኳት በጣም ነው የምትቆጣው። ሁሌ ብር ያዥ ጨመር አድርገሽ ነው የምትለኝ ማለት ነው። አሁን የታክሲ ብር ሳልይዝ ነው የመጣው ካልኳት መቆጣቷ ነው። ስለዚህ እሺ ታክሲ ይዤ እሄዳለሁ አልኳትና ማለት ነው። ይኸው በእግሬ እየሸከሸኩትኝ ነው። ደፋርና ጭስ መውጫ ያጣማ የሚባለው በቃ ምንም ማድረግ አልችልም። ግዴታ በእግሬ ነው የሚሄደው ማለት ነው። እንግዲህ ያው እስካሁን ምን ሆነሽ ነው የቆየሽ ከተባልኩኝ መናገሬ አይቀርም። ዞሮ ዞሮ ከተጠየቅኩ ካልተጠየቅኩም ዝም ነው የምለው። ምክንያቱም ብዙ ጊዜ አስጠንቅቀኛለች ማርያምን ስትወጪ ከቤት በዛ አድርገሽ ብር ይዘሽ ሂጂ ለታክሲ ትለኛለች። እኔ ደግሞ ከቤት ስወጣ ብዙ ብር ይዤ አልወጣም። ምክንያቱም ልብስ ሳይ ልብስ ያምረኛል፣ ጫማ ሳይ ጫማ ያምረኛል፣ ጃኬት ሳይ ጃኬት ያምረኛል። ሁሉ ነገር ስለሚያምረኝ ማለት ነው ብር ይዤ አልወጣም ብዙ። እንደው በዛ ከተባለ $10 ነው ይዤ የምወጣው ወይ ደግሞ $5። ከዛ ውጭ አልይዝም ብር እንደማጠፋ ስለማውቅ ማለት ነው። ዛሬ መንገድ በጣም ዝግ ነው ማርያምን ያችሁት መንገዱ በጣም ዝግ ነው። ስለዚህ በእግሬ ብሄር ነው የሚያዋጣኝ ራሱ። እንደው ብር ቢኖረኝ ራሱ ታክሲም አላገኝም ጭራሽ ለኖ መንገዱ ዝግትግት ታያችሁት። ስለዚህ ብር ባይኖረኝም ቢኖረኝም ትርጉም የለውም ማለት ነው። የሚገርማችሁ ነገር እስካሁን ግማሽ መንገድ ራሱ አልሄድኩኝም። ገና ሩብ ነው የሄድኩትኝ። አሁን ገና ስንት መንገድ ይቀረኛል? ወይኔ አምላክ። በቃ ስፖርት ነው ማለት ነው። ስፖርት ነው ትላላችሁ። እኔ እኮ ምን እንደሚሻለኝ አላውቅም። ሁሌም እኮ ነው ማርያምን። ምክንያቱም እኔ ብር ይዤ ከወጣሁኝ እንደማልመልስ አውቃለሁ። ብር እያለኝ የሆነ ነገር ካየሁ ኧረ መግዛት የማይቀር ነገር ነው። ስለዚህ ብር ይዤ የማልወጣው ለዛ ነው። ግን ደግሞ ሴትዬ መልስሻለሁ ስላለችኝ ነው እንጂ የትራንስፖርት እንኳን ሳልይዝ አልወጣም። እሷ መንገዱ ስለተዘጋባት ነው እንጂ ያልመጣችው ማለት ነው። እና በእግሬ እየሸከሸኩት ነው ትላላችሁ፣ ሰምታችኋል። ሰው ራሱ አሁን በዚህ ቅጥነቷ ስፖርት እየሰራች ነው ወይ ብለው በግርምት ነው የሚያውኛ። አይገርማችሁ? አይገርምላችሁም? እኔ ምን እንደሚያሳስበኝ ታውቃላችሁ? ክፍለ ሀገር ሲሄድ እንዴት ነው የክፍለ ሀገርን ያንን በረሃ ቤተሰቦችን ለማየት እንዴት ነው ወጥቼ ወርጄ የምችለው ነው። አሁን እኮ በቃ የእግር መንገድ ሲሄድ እግሬ ነው የሚያመኝ ማርያምን። እና ይመስለኛል ከአሁኑ መልመዴ ጥሩ ነው መሰለኝ። የእግር መንገድ መልመድ አለብኝ። ምክንያቱም እኔ የገጠር ልጅ እስከሆንኩ ድረስ ገጠር ቤተሰቦችን ልጠይቅ መሄድ ስለማይቀር መልመድ አለብኝ ማለት ነው። ደግሞ ስልኬን እንዳይሞጨልፉኝና እንዳለል ማለት ነው። በሞተር የሚሄዱት ናቸው እኮ ስልክ የሚቀሙት። እኔ ለነገሩ አስፋልት ወጣ ብዬ ነው እየሄድኩ ያለሁት። ግን በዚህም ቢሆን ሞጭ ላፊ አይጠፋም እናቴ። ኦይ በነገራችን ላይ ኢትዮጵያ ብቻ እንዳይመስላችሁ ስልክ የሚሰርቁት፣ አረብ ሀገርም የስልክ ሌባ አለ።